የሰው ማንነት ክፉ ነበር ጥላቻን የተሞላ ነበር አመፀኛ ነበር ቀናተኛ ነበር ስለዚህ እግዚአብሔር ሰውን ተመለከተውና ማንነቱ ተበላሽቶ ላስተካክለው አላለ ላሻሽለው አላለ ለአዲስ አላለ ይሄን ማንነት አጥፍቼ አዲስ ማንነት ልስጥ አሜን ስለዚህ ምን ተባለ በክርስቶስ አዲስ የሆነ ማንነት ተሰጠ ለዚህ ነው ማንነት በክርስቶስ ቢሆን አዲስ ፍጥረት ነው አሜን አሁን ከክፋታችን እየሰደደ ማለት ከዚህ ማንነት እያወጣ ምን ይላል ይባረከን ዘንድ ክብር ለእግዚአብሔር ይሁን ስለዚህ በክርስቶስ ምን ተባለ ተባረከ ለዚህ ነው በመንፈሳዊ ስፍራ በሰማያዊ ስፍራ በመንፈሳዊ በረከቱ የሚባርከን ነው ምን ያለ ይባረከ አሁን አማኝ የሚከብደው ይሄን መቀበል ክርስትና የሚጀምረው በአዲስ ኪዳን ለመባረክ ከመስራት ሳይሆን ከመባረክ አሜን እንደ ተባረኩኝ ታወኩኝ በረከቴን በሆነ ነገር ለማምጣት አልሄድም እንዳለ ለዚህ ነው ቅድስና ተቀደሱ ለቅድስና የሚገባው እንትሮች 1 2 3 4 ይቀመጣል በጣም ይሄ ብርሃን ካልገባ እውነቴን የምላችሁ ክርስትና አድካሚ ኮንፊውዥን እንደ እግዚአብሔር ምሳሌ ተሰጠ ቅዱስ ጻድቅ የሆነ ማንነት ተሰጠ እግዚአብሔር ለማምሰል የሚያስፈልገው ነገር ሁሉ ተሰጠን እኛ ደግሞ እዚህ ጋር የምንሰብከው ለመቀደስ እነዚህ ነገሮች አድርጉናል እግዚአብሔር የባረከን በምድረ ብትሉ የሱን ማንነት በመስጠት ለዚህ ነው ባለፈው ነገርባችሁ በቆሮንቶስ ላሉ ቅዱሳን ይላል ስንት ነገር ያለዘው ውስጥ ቅዱስነታቸው ከሚያደርጉት ነገር ጋር ተያያዘ ብዙ ጊዜ የምናደርገው ነገር እኛን ማንነት እንደሚወክል ስንወክል ኃጢአተኛ ነኝ ደካማ ነኝ ፈሪ ነኝ የሚለው እውነተኛው ማንነታችን ግን የምናደርገው ነገር ነው እውነተኛው ማንነታችሁ የሆናችሁት ነገር አሜን አሁን ቅድስና የሚለው ነገር ስትመለከቱ በኤፌሶን ላይ 4 ላይ እንደዚህ ነው ዕውቀትን በማግኘት የሚታደስ በእግዚአብሔር ጽድቅና ቅድስና የተፈጠረው አዲሱን ሰው ልበሱ ጌታን የተቀበለው መንፈሳዊ ነው ስለዚህ የእያንዳንዳችን እውነተኛው ተወለደን ያለው ይሄ የምንለኛው ናችን መንፈሳችን አይደል ስለዚህ አሁን የእያንዳንዱ ሰው መንፈስ ምንድነው ብትሉ በማመር የተፈጠረው በእግዚአብሔር ምሳሌ በእግዚአብሔር ጽድቅ በእግዚአብሔር ቅድስና የተፈጠረ አዲስ ማንነት አሜን ስለዚህ አሁን ራሳችንን ስናውቅ የምናቀው ባለብን አሁን ባለንበት ድካምና ችግር አይደለም ራሴን የማውቀው በተወለደው በአዲሱ ማንነት ነው ስለዚህ እኔ የእግዚአብሔር ጽድቅ ነኝ እኔ የእግዚአብሔር ቅድስና ነኝ እኔ የእግዚአብሔር ፍቅር አለኝ እኔ የእግዚአብሔር ቸርነት የእግዚአብሔር በጎነት በውስጤ ያለ እንዲህ አይነት ሰው ነኝ ብዬ ስቀበል ራሴን የማውቀው እግዚአብሔር በሚያቀኝ ዕውቀት ነው ስለዚህ ሁላችሁ የምትገለጡት ባመናችሁበት ማለት ነው አሁን እኔ ፈሪ ነኝ የሚል ሰው ደፋሪ ነው እኔ ፈሪ ነኝ ብሎ የተናገረው ስለራሱ እሱ ስለሆነ ሁሉ ጊዜ በፍርሃት ነው እግዚአብሔር አዳም ጋር መጣና ልክ ሲወድቅ እንደ ራምቴን ሆኜ ፈርቻለሁ እግዚአብሔር እንደዚህ ነው ማለት የሰው ልጅ ከወደቀ በኋላ ይሄ አይኑ ስለተበላሸ ነው ያለው አመለካከት ምን ማለት ጀመረ ፈሪ ነኝ ራምቴን ይሄን የሚናገር ያልተለወጠ አዳም ብሎ ያቀ መጽሐፍ ሲናገር ጻድቅ እንዳንበሳ ደፋር ነው ኃጢአተኛ ግን ማንንም ሳያሰደው ይሽሻል ይሄ ጽድቅ ማንነቱ ራሱ ደፋር ስለዚህ አዳም ከዛ ነገር ሲወጣ ምን አለ ፈራሁ ማን ይነገር ዛሬ ፈሪ እንደሆነ ደካማ እንደሆናችሁ ኃጢአተኛ እንደሆናችሁ ማን ይነገራችሁ እግዚአብሔር ስለእናንተ የሚናገረው የፍርሃት መንፈስ አልሰጠም አሜን እግዚአብሔር ስለእናንተ የሚናገረው በወንደልን ባርሱ ካሸናፊዎች እንበልጣለን አሜን ስለዚህ ይሄን የነገር ማን ነው ለዚህ ነው በራሳችን ላይ ተዋሽቶ ዛሬ ማሳያችሁ በጣም ትልቅ ነገር አለ ዘውልቁ 22 አንድ ሁላችንም እንከታተለው ምጽፉ ሰዎች ብጽፉ ደስ ይለኛል ስለዚህ በላም የሚባለው ሰው ጠራና ምን አለ እርገምልኝ አለ ከዛ ያም ሰው ይረግም ወጣ በመጀመሪያ ላይ በሚያረጋው አስማት ነበር ይረግም ነበር ስለዚህ እግዚአብሔር ሲገናኘው እግዚአብሔር ቃልን ያስቀመጠበት ምን ማድረግ ጀመረ ስለ እስራኤል መልካም ነገር በመናገር እስራኤልን ይባርክ ጀመረ
ስለዚህ ከባረከ በኋላ በላቅ ያስረገመው ወደሱ እንደጠራው ነገረውና እኔ እንድትረግማቸው ጠርቻለሁ አንተ ግን ባረካቸው እንደመጨረሻ እርግማኑ የሚቀርብኝ በረከቱም ይቀርብኛል የሚገርማችሁ አንድ ያየሁት ነገር እንደው በዚህ ነገር ሶስላችሁ እስራኤል እዛ ጋር ተቀምጧል ስለሱ ግን እዚህ ጋር በረከትና መርገም ክርክራለ የእግዚአብሔር ሕዝብ ነው ማንነቱን ከሱ የበለጠ ጠላት ያውቃል የሚገርማችሁ መንፈሳዊ ማንነት መንፈሳዊ ሰው ካልሆነ በስተቀር ሊያውቀው አይችልም ሰይጣን መንፈስ ነው ስለዚህ ፍጥረታዊ ነገር ሳይሆን ሰይጣን በደንብ የሚያውቀው የትኛው ነገር ነው መንፈሳዊ ነገር ነው ስለ መንፈሳዊ ማንነታችን አንዳንድ ጊዜ ከኛ የበለጠ ሰይጣን ሊያውቅ ይችላል እኛ ከምናውቀው የበለጠ ስለዚህ በዚህ ክፍል ላይ እንዲረገምለት የፈለገው ባላቅ መንፈሳዊ አስፈሪነቱን የእስራኤልን ተመልክቶ እስራኤል ግን እንዳንበሳ መሆኑን አያውቅም የሚገርማችሁ በለዓም ሁለት ጊዜ ሞክሮ የአስማት እንዳልሰራ ሲያውቅ እግዚአብሔር እስራኤልን ሊረግም እንዳልፈለገ እስራኤልን ሕዝቡን ሊባርክ እንደሚፈልግ ይሄን አወቀ ከዛ ምን እንደሚለው በለዓም ለሶስተኛ ጊዜ አስማትን ሊፈልግ አልሄደም ተመልከቱ ከዛም ሆነ ወደ ምድረ በዳ አቀን አሁን የእግዚአብሔር እውነተኛው ነገር ስላወቀ እግዚአብሔር ለሕዝቡ ምን ማድረግ እንዳለበት መንፈሱ ሲከፈትለት የእግዚአብሔር መንፈስ መጣ የእግዚአብሔር መንፈስ ሲመጣ ምን ሆነ መሰላችሁ አይኑ ተከፈተ አሁን ንግግሩ ተቀየረ አይኖቹ የተከፈቱለት ሁሉን የሚችለው የአምላክን ራእይ ያለ አይኑ ሲከፈት እስራኤልን ሲመለከት እስራኤል እንዳንበሳ ሆነ ኢየሱስ ጌታ ነው ይሁንላችሁ እውነተኛው መንፈሳዊ ነገር አይናችን ካልተከፈተ አናውቅም ለዚህ ነው የልቦናችሁ አይኖች ምን ሲሉ ሲበሩ አይን ሲከፈትና ራስን ስታየው በእግዚአብሔር ፊት እንዳንበሳ ነው ኢየሱስ ክርስቶስ ጌታ ነው ይሁንላችሁ ይሄንን ሰይጣን ከኛ የበለጠ ዛሬ ያውቀዋል እውነተኛ ማንነታችን በክርስቶስ የተሰጠን አስፈሪ የሆነ ነው ከዛ የሚገርማችሁ ምን ያለው መንፈሱ መጣበትና ያዕቆብ ሆይ ማደሪያዎች እንደምን ያማሩ ናቸው እስራኤል ሆይ ድንኳኖች እንዴት ያማሩ ናቸው እነሆ ዘር ምድር ይወርሳል በያዕቆብ ላይ ድግምት በእስራኤል አስማት አይሰራም ኢየሱስ ጌታ አንተ እኮ ላታጥሽ ስንት ነገር እኮ ተደግሞብሃል ስንት ነገር እኮ መጥፎ ነገር ታስቦብናል ግን ምንድነው በያዕቆብ ላይ ድግምት በእስራኤል አስማት አይሰራም አይሰራም ኢየሱስ ጌታ ነው እኛ የማናውቀው ስንት የተደገመብን ስንት የተባለብን ነገር አለ በጠላት ግን ምንድነው በእኛ ላይ ድግምት አይሰራም በእኛ ላይ አስማት አይሰራም በእኛ ላይ ከዘሬ መጣ ነገር አይሰራም ስለዚህ ምን አለ አይኑ ሲከፈት አንድ ነገር አለ ለንገረ ባላቅ አለ በእስራኤል ላይ ድግምት አይሰራም አለ 10 ጊዜ ብደግም ተራራም ብለዋወጥ እዛም ብታዘጋጅልኝ መርገሙ ሊሰራ አልቻለም ምክንያቱም እግዚአብሔር አንዴ ባርኮታል ኢየሱስ ጌታ ነው ይኸውላችሁ እግዚአብሔር አንዴ ባርኮ የሚረግም አምላክ አይደለም የሆነ ነገር ሲመጣብን እንዲሆነብኝ የሆነ እግዚአብሔር አንዴ ይባርካል ግን ሰው ያንን ጥሎ ወደ መርገም ሊገባ ይችላል አዎ አሳያችኋለሁ እግዚአብሔር ግን ሁሉ ጊዜ ከባረከ ለዚህ ነው በያዕቆብ ዘንድ ተንኮል አላየም ኃጢአትን አላየም ለምን እንደሆነ ታውቃላችሁ እግዚአብሔር በዛ ዘመን ምሳሌ በሰጠው መስዋዕት ያለ ኃጢአት መስዋዕት የበደል መስዋዕት ስላችሁ ያ በቀረበ ቁጥር እስራኤል ንጹህ ነው ህጉ ስለዚህ ምን አለ አላየውም ማለት በምን ዘንድ በእስራኤል ዘንድ በደልና ኃጢአትን አላየውም ስለዚህ አረገው ማለት የተባረከ ሕዝብ ነው ስለዚህ እግዚአብሔር የባረከውን ማን የሚረግመው እግዚአብሔር የባረከውን ማን ይለውጥ የእግዚአብሔርን በረከት የሚለውጥ ግን የሚገርማችሁ አይናችን ካልተከፈተ እኛ አናየው ማንነታችን ይሄ ነው ቤተክርስቲያን በክርስቶስ የተባረከች በክርስቶስ ማንነትን ያገኘች በክርስቶስ አሸናፊ ሆነች በጠላት ኃይል ሁሉ ላይ ስልጣን ሰጠዎች የተባለ ከነገሮች ከአሸናፊዎች ትበልጣላችሁ በእናንተ ያለው ባለም ካለው ይበልጣል የተባለልን እኛ ነን ለዚህ ነው ምናለ እኛ ጋር ካሉት ይልቅ እነሱ ያስፈራሉ አለ ስለዚህ እባክህ እርገምልኝ ለምንድን አስፈሪነታችን ብዙ ስለሆነ አይደለም አስፈሪነታችን እግዚአብሔር ከኛ ጋር ስለሆነ አሜን የኛ ውጊያ የኛ እስራኤል እዚህ ጋር የሚያውቀው ታሪክ የለም ምንም የሚያስፈራው ማንነቱ ብቻ አሜን አይገርማችሁ በሰይጣን
ማንነታችሁ ብቻ ያስፈራል። ለዚህ ነው ትልቁ ነገር አሁን ሪሊጅንም ሃይማኖት ፈሪሳዊነት ትልቁ ነገር ሰይጣን የሚጠቀምበት ለምንድን ነው የምትሉ እያንዳንዳችን እውነተኛ የሆነ አይደንቲቲያችን እንድናቅ ሰይጣን አይፈልግም። that's why ይሄ ነገር ከበር የሚያደርጋል። ከዛ ውጪ ምንም አይነት መንፈሳዊ እንቅስቃሴ ዘሉ ዘምሩ ቸርቻቴ ልታረጉ ትችላላችሁ። ሰይጣን ችግር የለበትም። ትልቁ ችግር ያለው ትልቁ ለጨለማው ለዳርክነስ አለ ዴንጀር የምትሉት መቼ ነው? በክርስቶስ ያላችሁ ማንነት ስታውቁ። እኔ የገባኝ ያለው አሁን መባረክ የሚለው ነገር ሲገባን እግዚአብሔር ወይ እንዲያርግልኝ ጌታ ሆይ ማለት ነው ቆሚያለሁ። ለምን እንዳደረገልኝ አውቄያለሁ። ቤስት የሆነ ስጦታውን ክርስቶስ ሰጥቶኛል። እግዚአብሔር ምን ይስጠኝ? በሱ አለ የጥበብ የእውቀት መዝገብ አለ። በሎዶቅያ ያላችሁ ክርስቲያኖች አለ ፊቴን በስጋ ላይ ያላችሁ ስለናንተ እንዴት ያለ ታላቅ መጋደል እንዳለ ታውቁ ዘንድ እወዳለሁ። አሜን። የምጋደለው የእግዚአብሔርን ምስጢር እርሱንም ክርስቶስን እንድታውቁት። አሜን። ይሄ ነገር ገብቶ እያንዳንዳችን ወገኖች ብዙ አይደለም የሚያስፈልገን ክርስቶስን በአንተ ያለውን ክርስቶስ እንድታውቁት ጋደልና የጥበብና የእውቀት መዝገብ በሱ አለ። እግዚአብሔር ትሬዥር አደረገው በክርስቶስ ውስጥ ነው። አሁን ምንድነው የሚያስፈልገው? ፍቅር በክርስቶስ ውስጥ ነው። ደግነት በክርስቶስ ውስጥ ነው። ጥበብ በክርስቶስ ውስጥ ነው። አሁን ከሶርሱ ጋር ታፕ አድርጎ ያን ነገር ፍሎ ማድረግ ነው። አሜን። እንጂ ጌታው ፍቅር ሰጠኝ እውቀት ጸሎታችን ያለ እውቀት ነው። ትክክለኛ ሆኖ ነገር ስላላገኘ ያለ እውቀት የምንጸልየው ጸሎት ደግሞ መጽሐፍ ሲናገር ያለ እውቀት የሚጸለይ ጸሎት አጸያፊ ነው። እግዚአብሔር ያደረገው ነገር ገብቶ በህይወታችን ውስጥ የተሰራው ነገር ገብቶ ከእግዚአብሔር ጋር ፍሎ ስናደርግ እግዚአብሔር ያየውን ስላየ በህይወታችን ውስጥ የተሰጠን የሚያስፈልገን ነገር ሁሉ ማኒፌስት መሆን ይጀምራል። ስለዚህ ጽድቅ፣ ቅድስና፣ በጎነት፣ ቸርነት፣ ምህረት እነዚህ ሁሉ በረከቶች ናቸው። ብዙ ጊዜ በረከት ሰው ዲፋይን የሚያደርገው ከሚታይ ነገር ነው። እየሰገድን እያመለክን ስምህን